ኢንተርቪው አደረኩኝ ከዛ ሮብ ኢንተርቪው ካደረኩ በኋላ ሐሙስ ከሰዓት ደውለው መተ የቅጥር ደብዳቤ ሞተር ትችላለህ ስራውን አግኝታል ብለው ነገሩኝና እሁድ ለቅዱስ ሚካኤል ነገርው ሳምንት ሳይሞላው በ4 ቀን ውስጥ ስራ አግኝቻለሁና ቅዱስ ሚካኤል በአማላጅነቱ የሚያደርጋቸው ብዙ ነገሮች አሉ ኦፍ ኮርስ የኔ ስጋዊ ነገር ነው የሥራ ነገር ነው ነገር ግን ብዙ ሰዎች ደግሞ ከበሽታ ይፈወሳሉ ከብዙ ነገር ይፈወሳሉና የቅዱስ ሚካኤል አማላጅነት ከሁላችን ጋር ይሁን እንኳን አደረሳችሁ እንደሰማችሁት ይሄ ወዳጃችን ሚካኤል ጸሎት ሰሚ ነው አማላጅነቱ ደግሞ ፈጣን ነው በማለት ይናገራል በህይወቴ ላይ ተደረገ ብሎ እንደዚህ ይመሰክራል ግን በመላእክቶች ጉዳይ ላይ እውነት አንተ እንደምትለው ጸሎት ሰሚ ናቸው ወይ አንተ እንደምትለው አማላጆች ናቸው ወይ በሚለው ጉዳይ ላይ እንወያይ መጽሐፍ ቅዱሳዊ ነው ይሄ ሐሳብ ብለን ስንጠይቀው እግሬ አውጪኝ ብሎ የሚሮጥ ወዳጃችን ነው ይሄኛው ደግሞ እስቲ ሰምተን ሳይሆን ከዚህ ፊት በቃ የምፈልገውን አይነት ስራ ብቻ ሳይሆን በምፈልገው አይነት ፖዚሽን ጭምር ማለት በምፈልገው አይነት ፖዚሽን አሁን እንደዚህ አብራርቼ እንደዚህ ምን ማለትም ባልችልም በምፈልገው አይነት ፖዚሽን በዕለተ ቀኗ እናቴ ቅድስት ኪዳነ ምሕረት በጣም አስጨንቂያት እንኳን አይደለም የነገርኳት በቃ ለዚህ ቦዘኔ መድስ ስራ አንቺ አታጭም ምናምን ብዬ እንደዚህ ቀለል አድርጌ ነው የተናገርኩት ግን ቢሆን ደስ የሚለኝ በአንቺ ቀን በዕለተ ቀኗ እመቤቴ በ16 ይሄኛው ደግሞ ወዳጃችን ምን ይለናል እንግዲህ ለኪዳነ ምሕረት ጸሎት አድርሼ ነበር ስራ እንድትሰጠኝና ለኔ ለቦዘኔው በማለት ይናገራልና ራሱን ቦዘኔ እያለ ይጠራል እኔ እንደዛ ብዬ እንኳን አልጠራም ግን ትምርቱ የቦዘኔ ትምርት ነው እሱን ስላረጋገጥክልን ግን እናመሰግናለን የሊቀ መላኩ ቅዱስ ሚካኤልና የእመቤታችን የቅድስት ድንግል ማርያምን ምልጃ በመስማቱ ነው እንግዲህ የቦዘኔ ትምህርት በማለት ሲሰለቅ የምንሰማው በእውኑ የቦዘኔ ትምህርት የማን ይሆን እስቲ እንመልከት ትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም ይላል ይሄን የተናገረው ሊቀ መላኩ ቅዱስ ገብርኤል ነው ከአለቃችሁ ከሚካኤል በቀር የሚያጸናኝ ማንም የለም ያለው ገብርኤል የሚያስተምረው የምን ትምህርት ነው የኛ መተርጉማን ይሄን ሲያብራሩ ወአልቦ መኑሂ ዘያአቤን በዝንቱ እስራኤል ዘስጋን እስራኤልን በመራዳት የሚበልጠኝ የለም ሚካኤል መጋቤ ብሉይ ስለሆነ እንጃ እሱ የሚበልጠኝ ከሆነ ለማለት ወአልቦ መኑሂ ዘያአቤን በዝንቱ ማለት እስራኤልን በመራዳት የሚበልጠኝ ማንም የለም ሚካኤል መጋቤ ብሉይ ስለሆነ እንጂ ይበልጠኝ እንደሆነ እንደማለት ገብርኤል ነው የሚናገረው ዳእሙ ሚካኤል መልአክክሙ መጋቤ ብሉይ ስለሆነ ሚካኤል ይበልጠኝ እንደሆነ እንጂ እስራኤልን በመራዳት እኔ ገብርኤልን የሚበልጠኝ ማንም የለም እራዳቸዋለሁ አግዛቸዋለሁ እኔ ቅዱስ ገብርኤል በጉዟችሁ ሁሉ እኔ ያለሁኝ መጋቤ ብሉይ ከሆነው ሚካኤል ካልበለጠኝ በቀር ብዙ ጊዜ ተራድቻቸዋለሁ ብዙ ጊዜ እናንተን በመራዳት ሚካኤል ካልሆነ በስተቀር የሚበልጠኝ ማንም የለም ለማለት ነው የኛ መተርጓም እንደዚህ ተረጉማል ሁለተኛ ኦሪት ዘፍጥረት ምዕራፍ 48 ቁጥር 15-16 ያዕቆብም ዮሴፍን ባረከ እንዲህም አለ አባቶች አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከዛይ ድረስ እኔ መገበኝ እግዚአብሔር ይላል እውነት ነው ያዕቆብን ከታናሽነቱ ጀምሮ የመገበው እግዚአብሔር የመገበኝ እግዚአብሔር ብሎ እግዚአብሔርን አስቀደመ ያዕቆብ የዮሴፍን ልጆችን ሲባርክ የተናገረው ከክፉ ነገር ሁሉ ያዳነኝ መልአክ እነዚህን ብላቴኖች ይባርክ ይላል ከአንድ አይነት ክፉ እኮ አይደለም ከክፉ ነገር ሁሉ ያዳነኝ መልአክ ያዕቆብ የሚያስተምረው ምን አይነት ትምህርት ነው ይሄ የቦዘኔ ትምህርት ነው ያዕቆብ ነው የተናገረው የእግዚአብሔር መልአክ ያለው እግዚአብሔር ነው እንዳንል መጀመሪያ ከታናሽነቴ ጀምሮ እኔን የመገበኝ እግዚአብሔር አለ እግዚአብሔርን አስቀደመ ያዕቆብ የዮሴፍ ልጆች ሲባርክ መጀመሪያ በእግዚአብሔር ስም ባረካቸው ከታናሽነቴ ጀምሮ እስከዛይ ድረስ እኔን የመገበኝ እግዚአብሔር ብሎ በእግዚአብሔር ስም መባረክን አስቀደመ ቀጥሎ ምን አደረገ ከክፉ ነገር ሁሉ ያዳነኝ ከአንድ አይነት ክፉ እኮ አይደለም ከጥቂት ነገር እኮ አይደለም ያለው ከተወሰነ አይደለም እኮ ያለው ከክፉ ነገር ሁሉ ያዳነኝ መልአክ እነዚህ ብላቴኖች ይባርክ ያዕቆብ የሚያስተምረው ትምህርት ምንድነው ያዕቆብ እየተናገረ ያለው ምንድን ትምህርት ነው ከክፉ ነገር ሁሉ ያዳነኝ መልአክ እነዚህ ብላቴኖች ይባርክ
የምን ትምህርት ነው ይሄ? በእግዚአብሔር ስም መባረክ ልጆችን ይገባል። አዎ። ቀጥሎ በምን ስም ባረከ ደግሞ? በቅዱሳን መላእክት ስም ደግሞ ባረከ። ከክፉ ነገር ሁሉ ያዳነኝ መልአክ ብሎ ይህን የተናገረው ያዕቆብ ነው። እንደውም በግዕዙ ብናነበው ወመላከ እግዚአብሔር ዘአድኀነኒ እምኩሉ እኪት፣ የእግዚአብሔር መልአክ ከክፉ ነገር ሁሉ አዳነኝ ነው የሚለው። ልበ አምላክ ዳዊት መዝሙር 33 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል አይል? ይትዓየን መልአክ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ይል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። የሰባ ሊቃናትም ትርጉም ብንመለከቱ መዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ቃል በቃል እንደዚህ ነው የሚናገረው። የእግዚአብሔር መልአክ ያድናቸዋል እኮ ነው የሚለው። በቃል ኪዳን በአማላጅነት መረዳት ብቻ ሳይሆን ማገዝ ብቻ ሳይሆን ያድናቸውማል ይለናል ልበ አምላክ ቅዱስ ዳዊት። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይም ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው ዘወትር የአባቴን ፊት ያያሉና። ይህን የተናገረው ማን ነው? መድኃኔዓለም ኢየሱስ ክርስቶስ። ማንንም ታናሽ ብላቴና የኔ ቢጤ ብላችሁ ንቃችሁ እንዳታቃሉ። ያንን ሰው ስትንቁ ያንን የተናቀ ብላችሁ እናንተ ያሰባችሁን ሰው የሚጠብቀው መልአክ ጭምር መናቅ ነው። የሚጠብቋቸው መላእክት በእግዚአብሔር ፊት ያያሉና ማለት እግዚአብሔር ዘንድ አድርሰው ያስፈርዱባቸዋል፣ መዓት ያመጡባቸዋል። ሰው አትናቁ። አንተ የናከው ሰው አንተ የናከው ሰው የሚጠብቀው መልአክ እገሌ እኮ አንተ የሞትክለትን ስጋን የቆረስክለትን ደሙን ያፈሰስክለትን እኮ ያንን ሰው አንተ የፈጠርከውን በአርአያ የፈጠርከውን ሰው እኮ ናቀው ብሎ ያንን አንተ የናከውን ሰው የሚጠብቀው መልአክ በእግዚአብሔር ፊት ቆሞ ያስፈርድብሃል። ተጠንቀቁ እኮ ነው ያለው ጌታችን። ስለዚህ ሰውን ስንንቅ የምንንቀው ያንን ግለሰብ ብቻ ሳይሆን ያንን የናቅነውን ሰው በአርአያ ሥላሴ የተፈጠረውን ሰው የሚጠብቀው መልአክን ጭምር መናቅ ነው። ስለዚህ መላእክቶች ያስፈርዱባቸዋል። ሰውን አትናቁ። የምትንቀው ሰው እኮ የሚጠብቀው መልአክ እኮ በእግዚአብሔር ፊት ቆሞ አንተን ያስፈርድብሃል። ተጠንቀቁ ነው የሚለው። ጌታችን ስለ ቅዱሳን መላእክት ጥበቃ አልተናገረም ታዲያ? ይህንን የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ያለውን ገጸ ንባብ የምስራቅ ኦርቶዶክሶች የሚጠቀሙት የመጽሐፍ ቅዱስ ማብራሪያ ላይ ዘኦርቶዶክስ ስተዲ ባይብል በተባለው በዚህ መጽሐፍ ላይ ፉትኖቱ ላይ ስትመለከቱ ማቴዎስ ወንጌል 18:10 ላይ ሊትል ዋንስ ይላል፣ ታናናሾቹ የሚለውን ሲያብራራ ቅዱስ ዮሐንስ አፈወርቅ ይህንን የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ሲተረጉም በተረጉምበት ድርሳን 59 ላይ ሆሚሊ 59 ላይ እንዲህ ይላል። እንዲህ ብሎ ያስተምራል። ምን አለ? ኖት ኦንሊ ዘ ሴንትስ፣ ቅዱሳን ብቻ አይደሉም፣ but all people have guardian angels፣ ሁሉም ሰው ጠባቂ መላእክቶች አሉት። ማን? ሁሉም ሰው። ማን የተናገረው? ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌልን በተረጎመበት ድርሳኑ ሆሚሊ 59 ላይ ሁሉም ሰው ጠባቂ መልአክ አለው። ስለዚህ ታናናሾች ሲባል እንደው በቃ የኔ ቢጦችን ትሑታንን ብቻ የሚጠብቀው ማለት አይደለም። ሁሉንም ሰዎች የሚጠብቀው አለ። ቅዱሳንን ብቻ አይደለም፣ ትሑታኑን ብቻ አይደለም፣ ሰዎችን ሁሉ የሚጠብቁ ቅዱሳን መላእክት እንዳሉ ዮሐንስ አፈወርቅ ይናገራል። ቅዱስ ጴጥሮስ እስር ቤት ሳለ የሐዋርያት ሥራ ምዕራፍ 12 ቁጥር 11 ተመልከቱ። ጴጥሮስም ወደ ልቡ ተመልሶ ከእስር ቤት ከወጣ በኋላ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅኩ አለ። ማንን ልኮ? መልአኩን ልኮ። ማዳኔ ማን ነው? የእግዚአብሔር። ማንን ልኮ አዳነው? መልአኩን ልኮ አዳነው። እግዚአብሔር ራሱ ያለ መላእክት፣ ያለ ጻድቃን፣ ያለ ሰማዕታት ብቻው ማዳን ይችላል። እግዚአብሔር ነዋ። እግዚአብሔር አምላክ በቅዱሳን መላእክት ያድናል። እግዚአብሔር አምላክ በቅዱሳን ጻድቃን ሰማዕታት ያድናል። እግዚአብሔር በአፈር በትቢያ ያድናል። እግዚአብሔር በወደደው ያድናል። በሐዋርያት ጥላም ፈውሰዋል። በቅዱስ ጳውሎስ የልብሱ ጨርቅም ፈውሰዋል። በበትራቸው ይፈውሳል፣ በአጽማቸው ይፈውሳል፣ ሙት ያስነሳል። እግዚአብሔር በወደደው ያድናል። ለዚህም ነው ጴጥሮስ ምን አለ? እግዚአብሔር አዳነኝ ብቻ እኮ አይደለም ያለው። ምን እንደሚለው? ጌታ መልአኩን ልኮ ነው የሚለው። ጌታ መልአኩን ልኮ
ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅኳል። ማንን ልኮ? መልአኩን ልኮ። እኛ ምንለው ይህንን ነው። ማዳን እግዚአብሔር ነው። ቅዱስ ሚካኤል ልኮ ያድናል እግዚአብሔር። ቅዱስ ገብርኤል ልኮ ያድናል እግዚአብሔር። መላእክትን ጻድቃን ልኮ ያድናል እግዚአብሔር። ይህን ምን ሰብኮ የቤተክርስቲያን ትምህርት የቦዘኔ ትምህርት ታዲያ ማለት ነው። ወንድሞቻችን እኮ የመሰከሩት እኮ ይህንን ነው። ቅዱስ ሚካኤል እንደዚህ ያደረገልኝ፣ እመቤታችን ቅድስት ድንግል ማርያም እኮ እንደዚህ ያደረገችልኝ ሲሉ እኮ ምን እያሉ ነው? እግዚአብሔር በቅዱሳን መላእክቱ ላይ አድሮ ይህን ድንቅ ስራ ሰራልኝ ማለቱ ነው። ያለ እግዚአብሔር ፍቃድ ያ መልአክ ምንም አያደርግማ። እመቤታችን ያለ እግዚአብሔር ፍቃድ ምንም አታደርግማ። በፈቃድ እግዚአብሔር እመቤታችን እንደዚህ ያደረገችልኝ ማለቱ ነው። ያዕቆብ ኦሪት ዘፍጥረት ምዕራፍ 48 ቁጥር 16 ላይ ከክፉ ነገር ሁሉ ያዳነኝ መልአክ ሲል አይ እግዚአብሔር የሌለበት መልአኩ ብቻ ከክፉ ነገር አዳነኝ ማለቱ ነው። መልአኩ ከክፉ ነገር ሁሉ አዳነኝ ማለት ያለ እግዚአብሔር ፍቃድ አዳነኝ ማለቱ ነው። እንደዚህ አይነት ትምህርት እኛ የለንም። እናንተ ዘንድ እንደዚህ ትርጉም የሚሰጥ ከሆነ ይሄ የቦዘኔ ትምህርት ነው። እኛ ዘንድ ያለው ትምህርት ግን ያዕቆብን ከክፉ ነገር ሁሉ ያዳነው መልአክ በእግዚአብሔር ፍቃድ የተደረገ፣ በእግዚአብሔር ኃይል የተደረገ፣ በእግዚአብሔር ቸርነት የተደረገ ነው። በማን አማካኝነት? በመልአኩ። ያዕቆብን ምን አድርገው? ከክፉ ነገር ሁሉ አዳነው።